ቤታችሁ ውስጥ አይጥ የምታስቸግራችሁ ከሆነ ዘራ መድኃኒት የሚለው ማስታወቂያ ትዝ ይላችኋል። አድርቆ የሚገላት ስለሆነ ማለት ነው። አይጥ አጥፊ ነችና መፍትሄው ምንድን ነው? ዘራ መድኃኒት ነው። አይሁዶች አንድ ነቢይ ያስቸገራቸው አጥፊ ነው። አጥፊ ከመሆኑ የተነሳ በጣም ስላስቸገራቸው እንደምትመለከቱት ሳሂህ ቡኻሪ 35-32 ላይ ስሙም እንደሚናገረው አልመሂ ይባላል። አልመሂ ማለት አጥፊ ወይንም ደምሳሽ ማለት ነው። የነቢዩ ስም ደምሳሽ ወይንም አጥፊ ወይንም ደምሳሽ እና ይህንን ነቢይ ለመገላገል መርዝ ሰጡት። የነቢዩ ፍጻሜን ከሳሂህ ቡኻሪ 44-28 ላይ ተዘግቦ ይገኛል። ላንብብላችሁ። ናሬትድ አይሻ እንደተረከችው ሕፃኑ ሚስቱ በ54 ዓመቱ የ6 ዓመት ሳለች ያገባት the prophet in his ailment in which he died used to say ነቢዩ ታሞ በሞት ተይዞ ወይም ደግሞ በሞተበት በሽታ ተይዞ ሳለ እንዲህ ይለኝ ነበር አለች። Oh Aisha, I still feel the pain caused by the food I ate at Khaybar and at this time I feel as if my aorta is being cut from that poison. ውድ አይሻ በካይበር ላይ በበላሁት ምግብ ምክንያት ህመሙ ስቲል ይሰማኛል። የልብ ደም ስሬ እንደተበጠሰ ያህል ይሰማኛል እያለ በዚህ በሽታ ሞተ ትለናለች ሕፃኗ አይሻ የነቢዩ ሚስት። አይሁዶች ሙሐመድን እንዴት የተገላገሉት? ልክ እናንተ ከቤታችሁ ውስጥ በዘራ መድኃኒት አይጥን እንደምትገላገሉ እነሱም በመርዝ ነው የተገላገሉት። የሚጎዳ መርዝ እንኳን ብትጠጡ ምንም አያደርጋችሁም ያለን ጌታ በማርቆስ ወንጌል ምዕራፍ 16 ቁጥር 17-18 ሐዋርያው ቅዱስ ጳውሎስ ላይ ይሄ አፕን አድርጎ ነበረ። በሐዋርያት ሥራ ምዕራፍ 28 ከቁጥር 1 ጀምራችሁ ብታነቡ ቁጥር 4 ላይ አርመናውያን ቅዱስ ጳውሎስ እጁ ላይ እባብ ስነድፈው አይተው አሁን በባቡ ተነድፎ እጁ ያብጣል ይሞታል ምናምን ሲጠብቁ የኔና የናንተ ውዱ ሐዋርያ እባቧን ረገፍ አደረጋት። ምንም አልጎዳችሁም። እንደውም የነኛን ሰዎች ያሟረቱበትን ሄዶ ቤተሰቦቻቸውን ፈወሰላቸው። የእስልምናው ነቢይ ሙሐመድ ግን የልብ ደም ስሩን በመርዝ ተበጥሶ ሞተ። ንጽጽራችሁን እዩት። ማን ነው ታዲያ እውነተኛ የፈጣሪን ቃል ያስተላልፋል ያለ ሰው ሙስሊምም ሆነ ክርስቲያን ስህተት ነው እያሳየውን ሐዲሱን በተደጋጋሚ እያሳያቸው ነው። የለም እኛ ሐዲሳችንን ይሄን አረበኛውን እያሳየናቸው ነው። ወጣቻለ አይደል? መልካም። ይህ ኡስታዝ እንግዲህ በቀን 2-3 ሚስቱን በተለያየ ፕሮፋይል ክርስቲያን እያደረገ የሚያሰልም ነው። ከዛ በተረፈ ግን ያለው ሁሌም መዋሸት ነው ስራው። አሁንም እንደሰማችሁት አይሻን ሙሐመድ በ9 ዓመቷ አልተገናኛትም እያለን ነው። የራሱ ኡስታዝ ምን ይለዋል? ይመልስልን። ረሱል ሰለላሁ ዐለይሂ ወሰለም አይሻን በ6 ዓመቷ ነው ያገቧት፣ ግን ለመድረስ የደረሱባት በ9 ዓመቷ ነው። 3 ዓመት የቆዩበት ምክንያት እንደተባለው ለአቅመ ሐዋን ደርሳ ሉብሪኬሽን ማቴሪያል የሚባለው ነገር እንድታመነጭ ይጠበቃል። ያ ደግሞ የማመንጨቷ ምልክቱ ዋው። ይሄኛው ኡስታዝ ደግሞ ሙሐመድ አይሻን በ6 ዓመት አግብቷት ስትደርስ በ9 ዓመቷ ደረሱባት ይለናል። ደረሱባት ተገናኟት ይለናል። ማንኛው ነው ትክክል? እስልምና ለውሸት አይቆምማ። የመጀመሪያው ኡስታዝ እንዳያችሁት እስልምናን በውሸት ሊያቆመው አንድ ኡስታዝ እንድገም። ሳዳት ከማለም ታውቁታላችሁ። ሙስሊም እስከሆኑ ድረስ ሴት ልጅ እኮ ኪሎ አይደለም የምትሸከመው። ቢሆን ኖሮ በ9 ዓመቷ አኢሻን ረዲየላሁ አንሃ የእኛ ነቢይ ሲያገቧት ኪሎቸው በከበዳት ነበር። የኪሎ ጨዋታ አይደለም። ማን ደረት ላይ ነው የሞቱት? ምን አይነት ፍቅርስ ነው የሰጧት? ክርስቲያኖች ሲናገሩ እንዳትፈሩ። በ6 ዓመቷ ታጨች። የወር አበባ አይታ ስጠነክር በ9 ዓመቷ ግንኙነት ፈጸመው። ማን? 50 ዓመት የሞላቸውን በለው 60 ዓመት የሞላቸውን በለው ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም።
200 ኪሎ እኮ ኩንታል አይደለም የወደቀ። ሳዳት ከማልም እንደሰማችሁት በ6 ዓመት አግብቷት ነብዩ አይሻን በ9 ዓመት ግንኙነት ፈጸሙባት ይላል። ምናልባት ሳዳት ከማልም አረብኛ የማይችል ማህይም ወይንም ደግሞ እስልምናን የማያውቅ እሱ እንደሚለው የመጀመሪያው ኡስታዝ እንደሚለው ቀጣፊ ሆኖ ይሆን? ቀጣፊ ከሆነ በነብዩ ላይ የሚቀጥፍ ደግሞ ነብዩ እንደተናገረው በእኔ ላይ የሚዋሽ ገሃነም ይገባል ብሏል። ይኸው እና ሁለቱ ኡስታዞች ገሃነም ከሚገቡት ናቸው ማለት ነው ወይንስ በውሸት እስልምናን ለመጠገን እየሞከረ ነው የመጀመሪያው ኡስታዝ? ሶስተኛ እንድገምላችሁ። እሱ ጋር ቁጭ ብሎ የነበረው ምን ብሎ እንደነበረ እናስታውሰው። አንድ ሴት ነች የጠየቀችው፣ እሱንም እነኛ ነው። አድምጡት። ነገሩ ከአይሻ ጋር ከሆነ የሚሄደው ስለዚህ ስለ ጂማ ከሆነ ጂማ እሷ ኢንዲዩር ማድረግ ትችላለች የሚል ቴክስት አንድ አይደለም፣ በጣም 10 ቴክስቶች አሉ። ባይዘይ ኢቨን ኢስላም ዌብ ላይ ራሱ በግልጽ ተቀምጠዋል። ምድሮ የሚለው እስላም ዌብ ላይ ወማዕሉሙን አነ ነብይ ሰለላሁ ዐለይሂ ወሰለም ለም የድኹል አይሻ ረዲየላሁ ዐንሃ ኢላ ባዕደ አን በለገት ይላል። ወማዕሉሙን የታወቀ ነው አነ ነብይ ሰለላሁ ዐለይሂ ወሰለም ለም የድኹል ቢአኢሸቲ ረዲየላሁ ዐንሃ ኢላ ባዕደ አን በለገት፣ ወደ እርሷ አልገቡም ከደረሰች በኋላ ቢሆን እንጂ ይላል። ከደረሰች በኋላ ቢሆን እንጂ ወደ እርሷ አልገቡም ይላል። ወደ እርሷ አልገቡም ሲባል ከምን አንጻር ነው መሰለሽ? ከትዳር አንጻር አይደለም። ወደ እርሷ መግባት ታውቂያለሽ ብዬ አስባለሁ። ከኢንተርኮርስ አንጻር ነው። እዛ እንግሊሹ ምንድነው የሚለው መሰለሽ? ኢትስ ናውን ዛት the prophet sallallahu alaihi wasallam may God bless him and grant him peace did not consummate the marriage with Aisha. ኮንሱሜት ብሎ የሚያስቀምጠው እንግሊሹ ላይ አክቹአሊ ብሉጉን ነው እንትኑ ነው ዱኹሉን ነው መግባት ግንኙነት ማድረጉ ነው። until she reached puberty and was ready for sexual intercourse ሊልጂማ ይላል አረብኛው ላይ ራሱ ባይዘይ ኦኬ ለጂማ ብሎ ሊትራሊ ቃሉ አለና until she reached puberty and was ready for sexual intercourse ይላል። ማለትም ለሴክሹዋል ኢንተርኮርስ። መልካም። ይህንኛውም ኡስታዝ እንደሰማችሁት አስቀድሞ የተናገረውን ረስቶት ነው መሰለኝ ገስት ላይ እሱ ጋር ያኛው ሲቀጥፍ ላለመቃወም ዝም ብሏል። ዝም ሜሬጅ ኮንሱሜሽን የተካሄደው አይሻ ስትደርስ ነው ብሏል። ይሄ ደግሞ በብዙ ሐዲሳት እንደተገለጠ ተናግሯል። ስለዚህ እኔ አንደኛውን ሐዲስ ላንብብ እሱ ካላቸው ውስጥ ማለት ነው። ሳሂህ ቡኻሪ 5134 ላይ ናሬትድ አይሻ እንደተረከችው that the prophet married her when she was 6 years old and he consummated his marriage when she was 9 years old. በ6 ዓመት አገባት። ከዛም በ9 ዓመቷ ላይ ደግሞ ሜሬጅ ኮንሱሜሽን ሆነ። ገቡባት ማለት ታውቂዋለሽ፣ ወደ ቤት ማስገባት አይደለም። ገቡባት ማለት ግንኙነት አደረጓት ማለት ነው ብሎናል ኡስታዙ። ስለዚህ ግንኙነት ያደረጓት በስንት ነው? በ9 ዓመቷ ነው። እና ያኛው ኡስታዝ ሲዋሽ ገስት ላይ ትንፍሽ ያላለው ይሄንኛውስ ለምን አፍሮት ሼምዞት ወይንስ እስልምናን በውሸት ይታደግልም ብሎ ነው? በዚህ መሰረት እነኚህ ኡስታዞች ሶስቱ ትክክል ከሆኑ የመጀመሪያው ኡስታዝ ሐሰተኛ ይሆናል። የመጀመሪያው ኡስታዝ ደግሞ ትክክል ከሆነ እነኚህ ሶስቱ ሐሰተኛ በነብዩ ላይ የቀጠፉ ገሃነም ከሚገቡት ይሆናሉ ማለት ነው በራሳቸው። በዚህ ሐዲስ መሰረት እስልምና ያለ ውሸት አይቆምም ማለት ነው። ይህ ቪዲዮ ሼር እያደረጋችሁ አሳዩ። እስልምና በውሸት ላይ የተመሰረተ እንደዚህ በውሸት ሊጠግኑት የሚሞክሩ እንደሆኑ በተለይም ይሄንኛው ኡስታዝ በተለይም በቀን 3 የገዛ ሚስቱን ፕሮፋይል እያስቀየረ ክርስቲያን ነኝ እያስባለ ሻዳም ያስይዛት እስልምናን በሐሰት ሊታደገው እየሞከረ ነው። ይሄ ብቻ አይደለም፣ ግጭቶቹ እዚህ ንጽጽር ከሚሰሩ ጋር በመዓት ነገር ተጋይቷል። ቪዲዮ እናንተም ላኩልኝ፣ እሱን ቀጣይ እያሳየን ለራሳቸው ማስተማሪያ እስልምናን ማውጫ እንጠቀምበታለን። ከጽሁፉ ይልቅ እነዚህ እንደሚዋሹ በደንብ በማሳየት እንጠቀምበታለን። ለምሳሌ እኛው የቀድሞ ኡስታዝ እስላም ዌብን ተጠቅሞታል። እዛ ላይ በ9 ዓመቷ ግንኙነት እንዳደረጓት ይናገራል። ኢብን ሳድን ጠቅሷል። ኢብን ሳድን ከጠቀስክ ቴንኪው፣ እሱንም እንጠቀመዋለን መጽሐፉ ማለት ነው ካሁን በኋላ